ኢትዮጵያ ኢትዮጵያ በአፍሪካ ካሉት በጣም ጥንታዊና ታሪካዊ ሀገራት አንዷ ናት። ለሺዎች ዓመታት የቆየ ታሪክ፣ የተለያዩ ባህሎች፣ ቋንቋዎች፣ ሃይማኖቶችና የተፈጥሮ ሀብቶች ያሏት ሀገር ናት። በአፍሪካ በቅኝ ግዛት ያልተገዛች ብቸኛዋም አፍሪካዊት ሀገር ናት። የኢትዮጵያ ታሪክ ከዓለም ረጅሙና በጣም ሀብታም ከሆኑ ታሪኮች አንዱ ነው። 3000 ዓመት ታሪክ የሚለው በተለምዶ በኢትዮጵያ የሚነገረው ታሪካዊ ትረካ ሲሆን ከዚህ ውስጥ አንዳንድ ክፍሎቹ በታሪካዊ ማስረጃ የተደገፉ ናቸው። ሌሎች ደግሞ በባህልና በታሪክ ትረካ ላይ የተመሰረቱ ናቸው። የጥንቷ ኢትዮጵያ 1000 ዓመተ ዓለም ገደማ። በባህላዊ ትረካ መሰረት የንግሥት ሳባ መንግስት በዚህ ዘመን ነበር። በታሪካዊ ምንጮችም እሷ በመጽሐፍ ቅዱስና በሌሎች ጥንታዊ ጽሑፎች ተጠቅሳለች። በኢትዮጵያ ባህላዊ ታሪክ መሰረት ንግሥተ ሳባ ወደ ሰለሞን ሂዳ ከእርሱ ልጅ ወልዳለች ይባላል። ይህ ታሪክ በክብረ ነገሥት ውስጥ ይገኛል። ነገር ግን በዘመናዊ ታሪክ ጥናት ይህን የሚያረጋግጥ በቂ ታሪካዊ ማስረጃ የለም። የዳአማት መንግስት ከ1400 ዓመተ ዓለም አካባቢ በሰሜን ኢትዮጵያና በዛሬው ኤርትራ ክፍል የነበረ ጥንታዊ መንግስት ነበር። የእርሻ ስርዓት አዳብሯል። የድንጋይ ህንፃዎች ሰርተዋል። ከደቡብ አረቢያ ጋር የንግድ ግንኙነትም ነበረው። የቅርብ ጊዜው የአክሱም መንግስት ከ1ኛ እስከ 10ኛ ክፍለ ዘመን አክሱም በዓለም ከነበሩ ኃያላን መንግስታት አንዱ ነበር። የራሱን ሳንቲም ያትም ነበር። ከሮም ህንድና አረቢያ ጋር ይነግድ ነበር። በ4ኛው ክፍለ ዘመን ክርስትናንም በይፋ እንደተቀበለ ይነገራል። ታላላቅ ሐውልቶችንም ገንብቷል። ሌሎች የዛጌው ስርወ መንግስት ከ12ኛ እስከ 13ኛ ክፍለ ዘመን። ይህ ዘመን በላሊበላ ድንጋይ ተቆርጠው የተሰሩ ቤተክርስቲያናት በመገንባታቸው ይታወቃል። የሰለሞናዊ ስርወ መንግስት ከ1270 እስከ 1974 1270 ዓመተ ምህረት ገደማ ይኩኖ አምላክ ስልጣን ያዘ። በዚህ ዘመን ንጉሳዊ ስርዓት ተጠናከረ። ኢትዮጵያ ከውጭ ሀገራት ጋር ግንኙነቷን አሳደገች። የአጼ ቴዎድሮስ ዮሐንስና ምኒልክ ዘመን። አጼ ቴዎድሮስ ሁለተኛ አገሪቷን ለማሳደግ ሞከሩ። አጼ ዮሐንስ አራተኛ የውጭ ወራራዎችን ተከላከሉ። አጼ ምኒልክ ሁለተኛ ዘመናዊቷን ኢትዮጵያ በማጠናከር አስፈላጊ ሚና ተጫወቱ። የአድዋ ድል 1888 የአድዋ ጦርነት ላይ ኢትዮጵያ ጣሊያንን ጦር አሸነፈች። ይህ ድል የኢትዮጵያን ነጻነት አስጠበቀ። ለብዙ የአፍሪካ ሀገራት የነጻነት ተስፋ ሆነ። የኃይለ ሥላሴ ዘመን። ኃይለ ሥላሴ ከ1922 እስከ 1966 ድረስ ገዙ። 1928 ጣሊያን ኢትዮጵያን ወረረች። 1933 ነጻነቷ ተመለሰ። በ1955 አካባቢ የአፍሪካ አንድነት ድርጅት ዛሬ የአፍሪካ ህብረት በአዲስ አበባ ተመሰረተ። የደርግ ዘመን ከ1966 እስከ 1983 አካባቢ 1966 የንጉሳዊ ስርዓት ተወገደ። መሬት ለገበሬዎች ተሰጠ። የእርስ በራስ ጦርነቶች ተከሰቱ። ታላቅ ድርቅና ረሃብም ተከሰተ። ዘመናዊ ኢትዮጵያ 1983 እስከ ዛሬ። በ1983 አዲስ መንግስት ስልጣን ያዘ። በ1987 አዲስ ህገ መንግስት ተቀበለች። ፌዴራላዊ ስርዓት ተመሰረተ። በመንገድ፣ በባቡር፣ በኃይል ማመንጫዎችና በከተሞች ልማት ታላላቅ ፕሮጀክቶች ተከናወኑ። በተመሳሳይ ጊዜ የፖለቲካ ውጥረቶችና ግጭቶችም ተከስተዋል። ኢትዮጵያ በሺዎች ዓመታት የተዘረጋ ታሪክ፣ በጥንታዊ ስልጣኔ፣ በሃይማኖት፣ በባህል፣ በነጻነት ትግልና በልዩ ማንነቷ በአፍሪካና በዓለም ታሪክ ውስጥ ጉልህ ስፍራ ያላት ሀገር ናት። ነገር ግን ስለ ጥንታዊ ዘመኖቿ ያሉ አንዳንድ ትረካዎች ከባህላዊ ታሪክ የመጡ ሲሆን ከአርኪኦሎጂና ከዘመናዊ ታሪክ ጥናት የተረጋገጡ ክፍሎችም አሉ። ታሪክና ፖለቲካ። የኢትዮጵያ ታሪክና ፖለቲካ ከአፍሪካ በጣም ውስብስብና ረጅም ታሪክ ካላቸው ሀገራት መካከል አንዱ ያደርጋታል። ጥንታዊ ታሪኳ ከ3000 ዓመታት በላይ የሚዘልቅ ታሪክ አላት። አክሱም በጥንት ዓለም ከነበሩ ኃያላን መንግስታት አንዱ ነበር። በ4ኛው ክፍለ ዘመን ክርስትናን በይፋ ከተቀበሉ ሀገር አንዷ እሷ ናት። የንጉሳዊ ስርዓት። ለብዙ መቶ ዓመታት ኢትዮጵያ በነገስታት ትተዳደር ነበር። ታዋቂ ነገስታት ይኩኖ አምላክ፣ አጼ ቴዎድሮስ ሁለተኛ፣ አጼ ዮሐንስ አራተኛ፣ አጼ ምኒልክ ሁለተኛ፣ አጼ ኃይለ ሥላሴ፣ አጼ ላሊበላ ይጠቀሳሉ። የአድዋ ድል 1888 የአድዋ ጦርነት ላይ ኢትዮጵያ ጣሊያንን በማሸነፍ ነጻነቷን አስጠበቀች። ይህ ድል ለመላው አፍሪካ የነጻነት ምልክት ሆኗል። የጣሊያን ወረራ በ1928 ጣሊያን ኢትዮጵያን ወረረች። ነገር ግን በ1933 ኢትዮጵያ ነጻነቷን መልሳ አገኘች። የደርግ ዘመን
1966 የንጉሳዊ ስርዓት ተወግዶ የደርግ ወታደራዊ መንግስት ስልጣን ያዘ። በዚህ ዘመን መሬት ለገበሬዎች ተሰጥቷል። የውስጥ ጦርነቶችም ተከስተዋል። 1976 እስከ 77 ረሃብ በርካታ ሰዎችን ጎዳ። ፌዴራላዊ ስርዓት በ1983 ከደርግ ውድቀት በኋላ አዲስ መንግስት ስልጣን ያዘ። እናም በ1987 አዲስ ህገ መንግስት ጸደቀ። ዛሬ ኢትዮጵያ ፌዴራላዊ ሪፐብሊክ ናት። የመንግስት አወቃቀር ፕሬዝዳንት የሀገር ርዕሰ ብሔር በአብዛኛው ስነ ስርዓታዊ ሚና፣ ጠቅላይ ሚኒስትር የመንግስት ስራ አስፈጻሚ፣ ፓርላማ ህግ አውጪ ተቋም፣ ፍርድ ቤቶች የፍትህ ስልጣን። የውጭ ፖለቲካ ኢትዮጵያ በአፍሪካ ዲፕሎማሲ ውስጥ ትልቅ ሚና አላት። የአፍሪካ ህብረት ዋና መቀመጫው አዲስ አበባ ነው። በአፍሪካ የሰላምና የዲፕሎማሲ ጉዳዮች ላይ ተሳትፎ ታደርጋለች። በቅርብ ዓመታት ኢትዮጵያ በኢኮኖሚ ልማት፣ በፖለቲካ ማሻሻያ እና በደህንነት ጉዳዮች ላይ ትልቅ ለውጦችና ፈተናዎችን አይታለች። እነዚህ ጉዳዮች ውስብስብ ስለሆኑ በተለያዩ ወገኖች የተለያዩ እይታዎች አሉ። በአጠቃላይ ኢትዮጵያ ጥንታዊ ስልጣኔ፣ ረጅም የመንግስታት ታሪክ፣ በአፍሪካ ነጻነት ትግል ያላት ልዩ ሚናና ዘመናዊ ፌዴራላዊ የፖለቲካ ስርዓት ያላት ሀገር ናት። እስከ ዛሬ ድረስ ምን ያህል መሪ መርቷታል? ኢትዮጵያ በረጅም ታሪኳ ምክንያት በትክክል ስንት መሪዎች ነበሯት የሚለውን አንድ ቁጥር መስጠት አይቻልም። ምክንያቱም ከ2000 ዓመታት በላይ ብዙ ነገስታት፣ ንጉሶች፣ ወታደራዊ መሪዎችና ዘመናዊ መንግስት መሪዎች አልፈዋል። በታሪክ መዝገቦች መሰረት ከ70 በላይ ነገስታትና የመንግስት መሪዎች ኢትዮጵያን እንደመሩ ይገመታል። ነገር ግን ቁጥሩ የሚለያየው በየታሪክ ምንጩ ነው። ከዘመናዊ ኢትዮጵያ ከ1847 ጀምሮ የነበሩ ዋና መሪዎች አጼ ቴዎድሮስ ሁለተኛ፣ ተክለ ጊዮርጊስ ሁለተኛ፣ አጼ ዮሐንስ አራተኛ፣ አጼ ምኒልክ ሁለተኛ። ልጅ ኢያሱ በይፋ ዘውድ አልተቀዳጀም። እቴጌ ዘውዲቱ፣ ኃይለ ሥላሴ በጣሊያን ወረራ ዘመን በስደት ነበሩ። መንግስቱ ኃይለማርያም፣ መለስ ዜናዊ እንዲሁም ኃይለማርያም ደሳለኝ፣ አሁን ደግሞ አብይ አህመድ። ከንጉስ ምኒልክ ጀምሮ እስካሁን እስካለው መንግስት ድረስ የእያንዳንዱ መሪ የህይወት ታሪክ፣ ስኬትና ውድቀት፣ የፖለቲካ ተጽዕኖ በትንሽ እንይ። አንደኛ አጼ ምኒልክ ሁለተኛ ከ1881 እስከ 1905 ዓመተ ምህረት ድረስ ህይወት በ1836 ተወለዱ። ከሸዋ ንጉስነት ወደ ኢትዮጵያ ንጉስ ነገስነት ደረሱ። ስኬቶች በ1888 በአድዋ ጦርነት ጣሊያንን አሸነፉ። አዲስ አበባን ዋና ከተማ አደረጉ። የቴሌግራፍ፣ የባቡር መስመር፣ የዘመናዊ ትምህርትና ሆስፒታሎች መሰረት ተጥለዋል። ብዙ ቴክኖሎጂዎች፣ ብዙ ሳይንሶች የገቡትና የተፈጠሩት በአጼ ምኒልክ ዘመን ነው። ተግዳሮቶች የመንግስት ማዕከላዊነት ሲጠናከር በአንዳንድ አካባቢዎች ግጭቶች ተፈጠሩ። ታሪካዊ ተጽዕኖ የዘመናዊቷ ኢትዮጵያ መስራቾች መካከል በጣም ታላቅ ቦታ አላቸው። 2 ልጅ ኢያሱ ከ1905 እስከ 1908 የሚኒሊክ የልጅ ልጅ ነበሩ። ስኬቶች ከጎረቤት ሀገራት ጋር አዲስ ግንኙነት ለመፍጠር ሞክረዋል። ተግዳሮቶቹ በ1908 ከስልጣን ተወገዱ። በዙሪያቸው ብዙ ፖለቲካዊ ክርክሮችም አስነስተዋል። 3 እቴጌ ዘውዲቱ ከ1908 እስከ 1922 ስኬቶች የመንግስት መረጋጋት ለማስጠበቅ ሞክረዋል። በእርሳቸው ዘመን የዘመናዊ ማሻሻያዎች ተጀምረው ነበር። 4ኛ ኃይለ ሥላሴ ከ1922 እስከ 1966 ስኬቶች የትምህርትና የመንግስት ተቋማትን አዘምነዋል። 1963 የአፍሪካ አንድነት ድርጅት ዛሬ የአፍሪካ ህብረት በአዲስ አበባ እንዲመሰረት አስተዋጽኦ አድርገዋል። ኢትዮጵያን በዓለም ዲፕሎማሲ ውስጥ አሳውቀዋል። ተግዳሮቶች የመሬት ማሻሻያ በበቂ ሁኔታ አልተከናወነም። ተጽዕኖ ለአንዳንዶች የዘመናዊት ምልክት፣ ሌሎች ደግሞ የማዕከላዊ ስልጣን ተወካይ ሆነው ይታያሉ። 5 መንግስቱ ኃይለማርያም ከ1969 እስከ 1983 ስኬቶች መሬት ላራሹ የመሬት ማሻሻያ ፖሊሲ ተግባራዊ ሆነ። የትምህርት ዘመቻዎች ተካሄዱ። ተግዳሮቶች የቀይ ሽብር ዘመን ከፍተኛ የሰብአዊ መብት ጥሰቶች ጋራም ይያያዛል። የረጅም ጊዜ የውስጥ ጦርነት ከ1976 እስከ 1977 ረሃብ በአገሪቱ ላይ ከባድ ተጽዕኖ አሳድረዋል። 6 መለስ ዜናዊ ከ1983 እስከ 2004 ስኬቶች ፌዴራላዊ ህገ መንግስት ተተገበሩ። በመንገድ፣ በትምህርት፣ በጤናና በመሰረተ ልማት ፕሮጀክቶች ከፍተኛ እድገት ታየ። ኢኮኖሚ ለብዙ ዓመታት ፈጣን እድገት አሳየ። ተግዳሮቶች በተለይ ከ97 ምርጫ በኋላ በፖለቲካ ነጻነትና በሰብአዊ መብቶች ላይ ትችቶች አቅርበዋል። ብዙ ጉዳቶችም ተከስተዋል። 7 ኃይለ ማርያም ደሳለኝ ከ2004 እስከ 2010 ስኬቶች ብዙ የመሰረተ ልማት ፕሮጀክቶችን ቀጥለዋል።
ኢኮኖሚ እድገት ቀጥለዋል። ተግዳሮቶች በተለያዩ ክልሎች ተቃውሞችና የፖለቲካ ውጥረቶች ተከስተዋል። በ2010 በፍቃዳቸው ከስልጣን ለቀቁ። 8 አብይ አህመድ ከ2010 እስካሁን ስኬቶች ከኤርትራ ጋር የሰላም ስምምነት ተደርጎ ነበረ ወደ ስልጣን እንደመጡ። ለዚህም በ2011 የኖቤል የሰላም ሽልማት ተሸልሟል። አንዳንድ የፖለቲካ እስረኞችም ተፈተዋል። የፖለቲካ ማሻሻያዎችም ተጀምረዋል። የመሰረተ ልማትና የከተማ ማስዋብ ፕሮጀክትም ተስፋፍተዋል። ተግዳሮቶች ከ20 ጀምሮ የተከሰቱ ግጭቶች በሰብአዊ ኢኮኖሚና በፖለቲካ ዘርፎች ከባድ ተጽዕኖ አሳድረዋል። በመንግስታቸው ላይ የሚደረጉ ግምገማዎች የተለያዩ ናቸው። ደጋፊዎቹ አስፈላጊ ማሻሻያዎች እንዳደረጉ ይገልጻሉ። ተቺዎች ደግሞ በደህንነት በመብቶችና በግጭቶች ላይ ትችት ያቀርባሉ። ብዙ የሰው ልጅም ተሰውቷል። በአጠቃላይ እያንዳንዱ መሪ በየዘመኑ ለኢትዮጵያ ጉልህ አስተዋጽኦ እንዲሁም ተግዳሮቶች ተወስነውበታል። የእነርሱ ታሪክ በታሪካዊ ምንጮች፣ በፖለቲካ አመለካከቶችና በግል ልማዶች መሰረት የተለያየ ግምገማ ሊኖረው ይችላል። ስለዚህ ስኬቶቻቸውና ተግዳሮቶቻቸውን በተመጣጣኝ መልኩ መመልከት ይገባል። ቱሪዝም ኢትዮጵያ በአፍሪካ ካሉት እጅግ ሀብታም የቱሪዝም መዳረሻዎች መካከል አንዷ ናት። ታሪካዊ ቅርሶች፣ ድንቅ ተፈጥሮ፣ ባህላዊ ልዩነት፣ ሃይማኖታዊ ቅርሶች እና የዱር እንስሳት ኢትዮጵያን ለጎብኚዎች ልዩ መዳረሻ ያደርጓታል። አንድ ላሊበላ በ12ኛና 13ኛ ክፍለ ዘመን ከአንድ ድንጋይ ተቆርቁሮ ወይም ተቆርጦ የተሰሩ 11 የቤተ ክርስቲያናት ህንፃዎች ይገኛሉ። በዩኔስኮ ዓለም ቅርስ ዝርዝር ውስጥ የተመዘገበ ሲሆን በየዓመቱ ብዙ ሺህ ጎብኚዎችን ይስባል። 2 አክሱም የጥንቷ የአክሱም መንግስት ዋና ከተማ ነበረች። ታላላቅ ሐውልቶች፣ ስቴላዎች፣ የነገስታት መቃብሮች እና ጥንታዊ ቅርሶችም ይገኛሉ። 3 ጎንደር በአፍሪካ ካሜሎት ትታወቃለች። የነገስታት ቤተ መንግስቶችና ታሪካዊ አዳራሾች ዋና መስህቦች ናቸው። 4 ሰሜን ተራሮች ብሔራዊ ፓርክ ከአፍሪካ ውብ የተራራ አካባቢዎች አንዱ ነው። እዚህ የሚገኝ የጭላዳ ዝንጀሮ፣ የዋሊያ ፍየል፣ የኢትዮጵያ ተኩላ፣ ቀይ ቀበሮ። 5 ጢስ አባይ የአባይ ወንዝ ታዋቂ ፏፏቴ ሲሆን ከ40 ሜትር በላይ ከፍታ አለው። 6 ጣና ሐይቅ በኢትዮጵያ ትልቁ ሐይቅ ሲሆን የአባይ ወንዝ መነሻ ነው። በደሴቶች ላይም ጥንታዊ ገዳማት ይገኛሉ። 7 ሐረር ጀጎል በታሪካዊ ቅጥር የተከበበች ጥንታዊ ከተማ ናት። ከብዙ መስጊዶች፣ ባህላዊ ገቢዎች እና በምሽት ጅቦችን በእጅ በመመገብ የምትታወቅ ልምድ ምክንያታዊም ታዋቂ ናት። 8 የኦሞ ሸለቆ የታችኛው ኦሞ ሸለቆ በባህላዊ ልዩነቱ ይታወቃል። የተለያዩ ብሔረሰቦች የራሳቸውን ባህል፣ አለባበስና ልማድ እስካሁን ጠብቀው ይኖራሉ። 9 አዲስ አበባ የኢትዮጵያ ዋና ከተማና የአፍሪካ ዲፕሎማሲ ማዕከል ናት። ታዋቂ መጎብኞችም አላት። የኢትዮጵያ ብሔራዊ ሙዚየም፣ እንጦጦ ተራራ፣ ቅድስት ሥላሴ ካቴድራል። የቱሪዝም ጠቀሜታ ለሀገሪቱ የውጭ ምንዛሪ ያስገኛል፣ የስራ ዕድል ይፈጥራል፣ የኢትዮጵያን ባህልና ታሪክ ለዓለም ያስተዋውቃል፣ የአካባቢ ኢኮኖሚያም ያጠናክራል። አሁንም ያልጠራናቸውና ያልጠቀስናቸው ብዙ ታሪካዊ፣ ሃይማኖታዊ ከተፈጥሮና ከባህል ልዩነት ምክንያት በአፍሪካ ካሉ በጣም ልዩ የቱሪዝም መዳረሻ አንዷ ናት። ኢትዮጵያ በቀንድ አፍሪካ ከሌሎች የጎረቤት ሀገር ያላት ግንኙነት ሆርን ኦፍ አፍሪካ ውስጥ የምትገኝ ሀገር ሲሆን ከ6 ሀገራት ጋር የመሬት ድንበር ትጋራለች። ከእያንዳንዳቸው ጋር ያላት ግንኙነት በታሪክ፣ በኢኮኖሚ፣ በደህንነትና በዲፕሎማሲ ይለያያል። 1 ኬንያ በአጠቃላይ ወዳጃዊ ግንኙነት አላቸው። በንግድ፣ በመንገድ ልማት፣ በደህንነትና በሽብርተኝነት መካከልም ይተባበራሉ። ድንበራቸው በአብዛኛው የተረጋጋ ነው። 2 ጅቡቲ ከኢትዮጵያ በጣም ቅርብ የኢኮኖሚ አጋር ነው። በአብዛኛው የኢትዮጵያ ውጭ ንግድ በጅቡቲ ወደብ በኩል ይካሄዳል። የአዲስ አበባ ጅቡቲ የባቡር መስመርም የሁለቱን ሀገራት ኢኮኖሚ ያገናኛል። 3 ኤርትራና ኢትዮጵያ መካከል የድንበር ጦርነት ብዙ ጊዜ ተካሂዷል። አሁንም ግጭቶችና እንቅስቃሴዎች አሉ። በ2018 ወይም በ2010 የሰላም ስምምነት ተደርጎ የነበረ ቢሆንም መልሶ ከሽፏል። ግንኙነታቸው በጊዜ ሂደትም እየተለዋወጠ ይገኛል። 4 ሶማሊያ በንግድ እና በህዝብ ግንኙነት ትስስር አላቸው። በደህንነትና በጽንፈኝነት መካከል ለየት ትብብርም አለ። አንዳንድ የፖለቲካ ጉዳዮች ላይ አስተያየት ልዩነቶች ሊኖሩም ይችላሉ። 5 ደቡብ ሱዳን በንግድና በሰላም ጥረቶች ላይ ይተባበራሉ። ኢትዮጵያ በደቡብ ሱዳን የሰላም ውይይቶችን ለማስተናገድ ብዙ ጊዜ ሚናም ተጫውታለች። 6 ሱዳን በታሪክ ረጅም ግንኙነት አላቸው። በንግድና በህዝብ ግንኙነትም ትስስር አለ። በአንዳንድ ድንበር አካባቢዎች ለምሳሌ የአልፋሻጋ አካባቢ የድንበር አለመግባባቶች ነበሩ። ከሌሎች ሀገራት ጋር ቻይና በመሰረተ ልማትና በንግድ ትልቅ አጋር ናት። አሜሪካ በልማት በጤናና በደህንነት ዘርፎች ትብብር አለ። በአንዳንድ የፖለቲካ ጉዳዮች ግን አስተያየት ልዩነት አለ። የአውሮፓ ህብረት በልማት በንግድና በሰብአዊ ድጋፍ ዋና አጋር ነው። የባህረ ሰላጤ ሀገር ሳውዲ አረቢያ፣ ኤምሬት፣ ኳታር በንግድ ኢንቨስትመንትና በስራ ዕድል ዘርፎች ግንኙነት አላት። በአጠቃላይ ኢትዮጵያ ከአብዛኞቹ ጎረቤቶቿ ጋር የኢኮኖሚ የደህንነትና የዲፕሎማሲ ግንኙነት ታደርጋለች። አንዳንድ ጊዜ በድንበር፣ በውሃ ሀብት ወይም በደህንነት ጉዳዮች ላይ
አለመግባባቶች ቢኖሩም በአጠቃላይ በቀንድ አፍሪካ ክልል ውስጥ ጠቃሚ የዲፕሎማሲና የክልላዊ ትብብር ተዋናይ ሀገር ናት። ከየት ተነስታ የት ደረሰች? ይህ ጥያቄ በታሪክ በፖለቲካና በኢኮኖሚ አንጻር ማየት ይቻላል። መነሻ ጥንታዊ ስልጣኔ። ኢትዮጵያ መነሻዋ ከጥንታዊ የዳዕማት አክሱም መንግስታት ጋር ይያያዛል። ከ2000 ዓመታት በላይ በንግድ በሃይማኖትና በስልጣኔ የታወቀች ሀገር ነበረች። በመካከለኛው ዘመን የላሊበላ ድንጋይ ቤተክርስቲያን ተገነቡ። የሰለሞናዊ ስርወ መንግስት ለብዙ መቶ ዓመታትም ቀጠለ። ዘመናዊ ኢትዮጵያ በአጼ ምኒልክ ሁለተኛ ዘመን የዛሬዋ ኢትዮጵያ ድንበር በአብዛኛው ተቀረጸ። አዲስ አበባ ዋና ከተማ ሆነች። በ1888 በአድዋ ጦርነት ጣሊያንን በማሸነፍ ነፃነቷን ጠበቀች። የ20ኛው ክፍለ ዘመን በኃይለ ሥላሴ ዘመን ዘመናዊ ትምህርትና መንግስታዊ ተቋማት ተስፋፉ። የአፍሪካ አንድነት ድርጅት ዛሬ የአፍሪካ ህብረት በአዲስ አበባ ተመሰረተ። ከዚህ በኋላ በደርግ ዘመን አብዮት፣ የውስጥ ጦርነቶች፣ ከባድ የኢኮኖሚ ችግሮችም ተከሰቱ። ከዛ ፌዴራላዊ ስርዓት ተመሰረተ። በመንገድ፣ በባቡር፣ በኤሌክትሪክና በትምህርት ዘርፍ ብዙ ልማቶችን ተገኙ። ኢኮኖሚው ለብዙ ዓመታት በፍጥነት አደገ። ዛሬ ኢትዮጵያ ጠንካራ ጎኖቿ ከ130 ሚሊዮን በላይ ህዝብ ያላት የአፍሪካ ትልቅ ሀገርም አንዷ ናት። የአፍሪካ ህብረት ዋና መቀመጫም በአዲስ አበባ ይገኛል። በእርሻ፣ በውሃ ሀብት፣ በቱሪዝምና በወጣት የሰው ኃይል ትልቅ እምቅ አቅም አላት። ዋና ፈተናዋ የውስጥ ግጭቶች፣ የኢኮኖሚ ጫና፣ የዋጋ ንረት፣ የስራ አጥነት፣ የአየር ንብረት ለውጥ እነዚህ ይገኛሉ። ኢትዮጵያ ከጥንቷ የአክሱም ስልጣኔ ተነስታ የአድዋ ድል ነፃነቷን ጠብቃ በ20ኛውና 21ኛው ክፍለ ዘመን ዘመናዊ ልማት ለማስቀጠል ጥረት ያደረገች ሀገር ናት። በተመሳሳይ ጊዜ በፖለቲካ፣ በደህንነት፣ በኢኮኖሚ ትርፎች ጉልህ ፈተናዎች እየተጋፈጠችም ትገኛለች። ዓመታዊ ጂዲፒዋ ስንት ነው? ከቅርብ ጊዜ መረጃዎች መሰረት ኢትዮጵያ ዓመታዊ የሀገር ውስጥ ጠቅላላ ምርት ኖሚናል ጂዲፒ በ24 ወደ 149.7 ቢሊዮን የአሜሪካ ዶላር ደርሷል። አጠቃላይ ጂዲፒ 149.7 ቢሊዮን ዶላር። የኢኮኖሚ እድገት 7.6%። ጂዲፒ በአንድ ሰው 1134 ዶላር ገደማ። ጂዲፒ ግሮስ ዶሜስቲክ ፕሮዳክት ማለት አንድ ሀገር በአንድ ዓመት ውስጥ የምታመርታቸውን ሁሉንም ዕቃዎችና አገልግሎቶች ጠቅላላ የገንዘብ ዋጋ ማለት ነው። ኢትዮጵያ ከዓለም ሀገራት ጋር በንግድ ግንኙነት ውስጥ እሷም ዕቃዎቿን ታስመጣለች፣ ዕቃዎቿንም ትልካለች። ከሌሎች ሀገር ምን ታስገባለች፣ እሷስ ምን ትሰጣለች? ኢትዮጵያ ወደ ውጭ የምትልካቸው ኤክስፖርቶች። ቡና የኢትዮጵያ በጣም ታዋቂ የውጭ ምርት ነው። ኢትዮጵያ የቡና መነሻ ሀገር ተብላም ትታወቃለች። ወደ አውሮፓ፣ አሜሪካ፣ ኤዥያ እና መካከለኛው ምስራቅም ትልካለች። አበባ በተለይ የጽጌረዳና ሌሎች የቆንጆ አበባ ምርት ወደ አውሮፓ ገበያዎችም ይልካሉ። ግብርና ምርቶች ሰሊጥ፣ ጥራጥሬ፣ ባቄላ፣ ምስር ወዘተ። ቆዳና የቆዳ ውጤቶች፣ እንስሳትና የእንስሳት ምርቶች፣ ማዕድን፣ ወርቅ፣ ታንታለም እና ሌሎች ማዕድናት። ኤሌክትሪክ በተለይ ከኢትዮጵያ ወደ ጅቡቲና ኬንያ የኤሌክትሪክ ሽያጭ ይካሄዳል። ኢትዮጵያ ከውጭ የምታስገባቸው ኢምፖርቶች ነዳጅ፣ ቤንዚልና ሌሎች የኃይል ምርቶች። የኢትዮጵያ ትልቅ የውጭ ወጪ ክፍል ነው። ማሽኖችና መሳሪያዎች፣ የፋብሪካ ማሽኖች፣ የግንባታ መሳሪያዎች፣ ተሽከርካሪዎች፣ መድኃኒትና የጤና ዕቃዎች፣ መድኃኒቶች፣ የሕክምና መሳሪያዎች፣ ምግብ፣ ስንዴ፣ የምግብ ዘይት፣ ሌሎች የምግብ ምርቶች። ቴክኖሎጂ፣ ስልኮች፣ ኮምፒውተሮች፣ የኤሌክትሪክ ዕቃዎች። ዋና የንግድ አጋራቸው የምትሸጥላቸው ሀገራት ቻይና፣ ሳውዲ አረቢያ፣ አሜሪካ፣ ጀርመን፣ ጃፓን፣ ኔዘርላንድ። ከምታስገባቸው ዋና ሀገራት ቻይና፣ ህንድ፣ ሳውዲ አረቢያ፣ አሜሪካ፣ ጀርመን፣ ጃፓን፣ ኔዘርላንድ። ከምታስገባቸው ዋና ሀገራት ቻይና፣ ህንድ፣ ሳውዲ አረቢያ፣ አሜሪካ፣ ቱርክ። በአጠቃላይ ኢትዮጵያ ብዙ የምትሸጠው የግብርና ምርት ቡና በተለይ ሲሆን ብዙ የምታስገባው ደግሞ ነዳጅ፣ ማሽኖችና ቴክኖሎጂ ናቸው። ትልቁ ፈተናዋ የውጭ ንግዷ ብዙ ጊዜ ከምትሸጠው ይልቅ ብዙ ማስገባቷ የንግድ ጉድለቷ መኖሩን ያሳያል። የኢትዮጵያ የሀብት ምንጭና መጠን። ኢትዮጵያ በተፈጥሮ ሀብት፣ በሰው ኃይልና በግብርና ብዙ እምቅ አቅም ያላት ሀገር ናት። የሀብቷ መጠን ግን እንደ አንዳንድ ቁጥር ማስላት አይቻልም። በተለያዩ ዘርፎች ይሳካል። ግብርና ዋናው የሀብት ምንጭ። ከህዝቡ አብዛኛው በግብርና ይተዳደራል። ግብርና በጂዲፒ ውስጥ ወደ 30% ገደማ ድርሻ አለው። ዋና ምርቶቹም ቡና፣ ስንዴ፣ ጤፍ፣ ሰሊጥ፣ ጥራጥሬ። ቡና ከውጭ ምንዛሬ ከሚያስገኙ ዋና ምርቶች አንዱ ነው። ሌላው የተፈጥሮ ሀብት ማዕድን ኢትዮጵያ አላት። ወርቅ፣ ፖታሽ፣ ታንታለም፣ ኦፓል፣ የተለያዩ የብረት ማዕድናትም አሉ። ወርቅ ከዋና የውጭ ምንዛሬ ምንጮችም አንዱ ነው። ሌላው የውሃና የኃይል ሀብት። ኢትዮጵያ የአፍሪካ የውሃ ማማ ተብላ ትጠራለች። ብዙ ወንዞች አሏት። የሃይድሮ ኤሌክትሪክ አቅም ከ45,000 ሜጋዋ በላይ እንዳለው ይገመታል። የኢትዮጵያ ታላቁ ህዳሴ ግድብ ከአፍሪካ ትልቁ የሃይድሮ ፕሮጀክቶችም አንዱ ነው። ሌላው የሰው ኃይል። 130 ሚሊዮን በላይ ህዝብ አላት። ብዙ ወጣት የስራ ኃይል አላት። ይህ ለኢንዱስትሪና ለኢኮኖሚ እድገት ትልቅ እምቅ አለው። ሌላው ቱሪዝም የሚያስገኙ ሀብቶች ላሊበላ፣ አክሱም፣ ጎንደር፣ ሰሜን ተራሮች፣ የኦሞ ሸለቆ፣ ዳናኪል ድንበር፣
ቱሪዝም ከውጭ ምንዛሬና ከስራ ዕድል ምንጮችም አንዱ ነው። የኢትዮጵያ ኢኮኖሚ መጠን 2024 ግምት ወደ 150 ቢሊዮን ዶላር ገደማ፣ ጂዲፒ በአንድ ሰው $1100 ገደማ። በአፍሪካ ከትልቅ ህዝብ እና ከፍ ያለ ኢኮኖሚ ካላቸው ሀገራት መካከልም ትገኛለች። የኢትዮጵያ ትልቁ ዕምቅ ሀብት ወጣት ህዝብ፣ ለም መሬት፣ ዋና የኃይል አቅም፣ ቡናና የግብርና ምርት፣ ታሪክና ቱሪዝም። ነገር ግን ይህን ሀብት ወደ ከፍተኛ ሀብት ለመቀየር የቴክኖሎጂ፣ የኢንዱስትሪ፣ የትምህርትና የመረጋጋት ማሻሻያዎች ያስፈልጋሉ። ኢትዮጵያ ለመኖር መመቸት አለመመቸት። ኢትዮጵያ ምቹ የሚያደርጓት ነገሮች ባህልና ማህበራዊ ህይወት። ታላቅ የታሪክ ቅርስ አላት። የእንግዳ ተቀባይነት ባህልም በጣም ታዋቂ ነው። ቤተሰብና ማህበረሰብ ግንኙነትም ጠንካራ ነው። የተፈጥሮ አየር ንብረቷ የተለያዩ የአየር ንብረቶች አሏት። ተራሮች፣ ሐይቆች፣ ወንዞች እና ተፈጥሯዊ ውበቶች አሏት። ሙቀትም ቅዝቃዜም በኩል ደረጃ ስለምትሰጥ ለመኖር ትመቻለች። የስራ እድሎች በግብርና፣ ንግድ፣ ግንባታ፣ ቴክኖሎጂና ቱሪዝም ዘርፎች እድሎች አሉ። ኢትዮጵያ ለመመቸት የሚያደርጉ ነገሮች፣ አንድ የኢኮኖሚ ችግሮች፣ የዋጋ ንረት ከፍ ሊል ይችላል። የስራ እድል ፍላጎት ከፍተኛ ዝቅተኛ ነው። የገቢ መጠን ከብዙ ሀገራት ጋር ሲነጻጸር ዝቅተኛ ነው። የፖለቲካና የደህንነት ፈተናዎች፣ በአንዳንድ አካባቢዎች ግጭቶች ተከስተዋል። ይህ በንግድና ኢንቨስትመንት ላይ ተጽዕኖ ያሳድራል። መሰረተ ልማት፣ አንዳንድ አካባቢዎች የመንገድ፣ የጤናና የውሃ አገልግሎትን ጉድለት አለባቸው። ከሌሎች ሀገራት ሲነጻጸር፣ ከአውሮፓ፣ ከካናዳ ወይም ከጃፓን ጋር ሲነጻጸር የኑሮ ደረጃና አገልግሎት ዝቅ ያለ ነው በጣም። ነገር ግን ከብዙ አፍሪካ ሀገራት ጋር ሲነጻጸር በታሪክ፣ በባህል፣ በሰው ኃይልና በእምቅ ሀብት ትልቅ አቅም አላት። ኢትዮጵያ በባህል፣ በታሪክና በሰው ሀብት በጣም ምቹና ልዩ ሀገር ናት። ነገር ግን የኢኮኖሚና የፖለቲካ ፈተናዎቿ የሚያስተካክሉ ጉዳዮች አይደሉም። እነሱ ከተስተካከሉ ኢትዮጵያ ታድጋለች። ቴክኖሎጂ፣ ወታደራዊ አቅም፣ ስለላ፣ ሕክምና። ኢትዮጵያ በቴክኖሎጂ፣ ወታደራዊ አቅም፣ ስለላና ሕክምና። የቴክኖሎጂ አቅም ኢትዮጵያ በቴክኖሎጂ ዘርፍ እያደገች ቢሆንም ከበለጸጉ ሀገራት ጋር ሲነጻጸር ገና ብዙ ልማት የሚፈልግ ዘርፍ ነው። ዋና ቴክኖሎጂ ዘርፎቿ ዲጂታል አገልግሎት፣ የመንግስት አገልግሎቶችን ወደ ኦንላይን ማምጣት እየተስፋፋ ነው። የዲጂታል ክፍያ፣ የሞባይል ክፍያ ስርዓቶች እየበረቱ ነው። የጠፈር ሳይንስ፣ የኢትዮጵያ መሬት ምልክት ሳተላይት ለሳይንሳዊ ጥናት አስገብታለች። ኢንዱስትሪ፣ የፋብሪካ ቴክኖሎጂ በቀስታ እየጨመረ ነው። ፈተናዎቹ ግን የኢንተርኔት መዳረሻ የለም፣ የቴክኖሎጂ ምርት አቅም ውስንነት፣ የተማሪ ቴክኖሎጂ ባለሙያዎችም እጥረት አለ። ሁለት ወታደራዊ አቅም። የኢትዮጵያ መከላከያ ሰራዊት በአፍሪካ ከትልቅ ወታደራዊ ኃይል ካላቸው ሰራዊቶች መካከልም ይቆጠራል። ዋና ክፍሎቹ የመሬት ጦር፣ አየር ኃይልና ልዩ ኃይሎች። ያላት አቅም ብዙ ውጊያ ልምዶች አሏት። በተለያዩ የአፍሪካ የሰላም ማስከበር ተልዕኮችም ተሳትፋለች። የአየር ኃይል አቅም አላት። ፈተናዎቿ ዘመናዊ መሳሪያ ማሻሻል ያስፈልጋል። የውስጥ ግጭቶች የመከላከል ተቋማን ፈትነዋል። ሌላው የስለላ አቅም። ኢትዮጵያ የደህንነት የመረጃ ተቋም አሏት። ዋና ተግባራቸው የሀገር ደህንነት መጠበቅ፣ ሽብርተኝነትን መከላከል፣ የውጭ ስጋቶችን መከታተል። በዘመናዊ ስለላ ዘርፍ የዲጂታል ደረጃ ጥበቃ፣ የሳይበር ደህንነት፣ የመረጃ ማሰባሰብ እየተሻሻሉ ያሉ ዘርፎች ናቸው። ሌላው የሕክምና አቅም። ጥንካሬዎቿ የሕክምና ትምህርት ተቋማት አሏት። ትልልቅ ሆስፒታሎች በአዲስ አበባና በክልሎችም አሉ። በክትባትና በህዝብ ጤና ፕሮግራሞችን ልምድ አላት። ፈተናው የሐኪሞችና የስፔሻሊስቶች እጥረት፣ የሕክምና መሳሪያ እጥረት፣ በገጠር የጤና አገልግሎት ውስንነት። ኢትዮጵያ ለዓለም ያበረከታቸው ነገሮች። ኢትዮጵያ በታሪክ፣ በባህልና በሳይንስ፣ በስፖርት እንዲሁም በዓለም አቀፍ ጉዳዮች ላይ ለዓለም ብዙ ነገር አስተዋጽኦ አድርጋለች። አንደኛው ቡና። ኢትዮጵያ የቡና መነሻ ሀገር ተብላ ትታወቃለች። የቡና ባህል ከኢትዮጵያ ወደ ዓለም የተስፋፋ ነው። ዛሬ ቡና በዓለም ላይ ከፍተኛ የንግድ ምርት ነው። ሁለት የሰው ልጅ ታሪክ ጥናት። በኢትዮጵያ የተገኙ የጥንት ሰው ቅርሶች የሰው ልጅ አወጣጥን ለመረዳት ታሪክ አስተዋጽኦ አድርገዋል። ሉሲ በዓለም የታወቀች የቅሪተ አካል አንዷ ናት። ሌላው በሩጫ ኢትዮጵያ ዓለም አቀፍ ሻምፒዮንን አፍርታለች። አበበ ቢቂላ በ1960 ኦሎምፒክ በባዶ እግሩ በማሸነፍ ታሪክ ሰርቷል። እንደ ኃይሌ ገብረስላሴ፣ ቀነኒሳ በቀለ ያሉ አርቲስቶችም የዓለም ሪከርድን ሰብረዋል። ሌላው የስልጣኔና ቅርስ አስተዋጽኦ የአክሱም ስልጣኔ፣ የላሊበላ ድንጋይ ቤተክርስቲያን፣ የጥንት ጽሑፍ፣ ግዕዝ፣ የተለያየ የቀን መቁጠሪያ ስርዓት፣ እነዚህ የዓለም ባህላት ሀብት እንዳላት ታስታውቃለች። ሌላው ለአፍሪካ ነጻነት ተጽዕኖ በ1888 የአድዋ ድል ለአንድ አፍሪካ ሀገር የአውሮፓ ቀኝ ግዛትን በጦርነት ማሸነፍ እንደምትችል ያሳየ ታሪካዊ ክስተት ነበር። ይህ ለብዙ የአፍሪካ ነጻነት ንቅናቄ መነሻ ሆኗል። የአፍሪካ ዲፕሎማሲ የኢትዮጵያ የአፍሪካ ህብረት መቀመጫ ናት። በአፍሪካ ህብረት መካከልም ትብብርና ዲፕሎማሲ ላይ ሚና አላት። ሌላው ምግብና ባህል እንጀራ፣ የቡና ስነ ስርዓት፣ ባህላዊ ሙዚቃ፣ ጭፈራዎች የዓለም አካል አንዷ ሆናለች። የግብርና ልዩነት ጤፍ ከኢትዮጵያ የመጣ ጥንታዊ የእህል አይነት ሲሆን በዓለም ላይ እየታወቀ ነው። ኢትዮጵያ ለዓለም ትልቅ ስጦታዎች ቡና፣ የሰው ልጅ ታሪክ ማስረጃዎች፣ የአክሱምና ላሊበላ ቅርሶች እንዲሁም በስፖርቱ ትልቅ ነገር አበርክታለች። ኢትዮጵያ ከሌሎች ሀገር የሚለዩ ልዩ ነገሮቿ ምንድን ናቸው? አንድ የሰው ልጅ መነሻ ምድር። በኢትዮጵያ የተገኙ ጥንታዊ ቅሪተ አካላት ሰው ልጅን ታሪክ ለመረዳት ቁልፍ ሆነዋል።
ሉሲ በዓለም ታዋቂ የሆነች የሰው ልጅ መገኛ ናት። ሌላው የተለየ የዘመን አቆጣጠር። ኢትዮጵያ የራሷ የዘመን አቆጣጠር ትጠቀማለች። 13 ወር ያላት የኢትዮጵያ የቀን መቁጠሪያ በዓለም ልዩ ነው። ሌላው የቡና መነሻ። ኢትዮጵያ የቡና መነሻ ሀገር ተብላ ትታወቃለች። የቡና ስነ ስርዓቷም ልዩ በዓል ነው። ሌላው ጥንታዊ ክርስትና። እንደሚረጋገጠው ከሆነ ከ4ኛው ክፍለ ዘመን ጀምሮ ክርስትና በአገሪቱ ታሪካዊ ስራ አለው። የላሊበላ ቤተክርስቲያን ከድንጋይ ተፈልፍለው የተሰሩ ዓለም አቀፍ ቅርሶች ናቸው። ሌላው ግዕዝ ፊደል። ኢትዮጵያ የራሷ የጽህፈት ስርዓት ግዕዝ አላት። ይህ በአፍሪካ ከጥንታዊ ጽሑፍ ስርዓቶች አንዱ ነው። ሌላው ቀኝ ግዛትን መቋቋም። በ1888 የአድዋ ድል ኢትዮጵያ ነፃነቷን ለማስጠበቅ ያሳየችው ታላቅ ታሪካዊ ክስተት ነው። በአፍሪካም ታሪክ ልዩ ቦታ አለው። 8 የተለያዩ ህዝቦች ባህል። ብዙ ቋንቋዎች፣ የሙዚቃ አይነቶች፣ ልብሶችና ጭፈራዎች አሏት። ልዩ ተፈጥሮ። የሰሜን ተራራ፣ ዳናኪል ድንበር፣ የኦሞ ሸለቆ። እነዚህ ከዓለም ልዩ የተፈጥሮ ቦታዎች መካከል አንዱ ያደርጋታል። በአጠቃላይ ኢትዮጵያ ልዩ የሚያደርጋት ጥንታዊ ታሪክ፣ የራሷ ፊደልና ዘመን መቁጠሪያ፣ የቡና ባህል፣ ቅርሶች፣ የተፈጥሮ ውበትና የአፍሪካ የነጻነት ምልክትነቷን ያሳያል። ኢትዮጵያን በአጭሩ በትንሹ ባለችን ጊዜ ጎብኝተናታል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። አመሰግናለሁ።